የኛ ትግል የሃይማኖት ትግል መሆኑ የሚታወቅ ነው። አሞራውም በለው ሳሞራው ማንንም ጥራ ማንንም ዲባቅ ነው። አትጠራጠሩ። ብዙ ነን አንቄ አምጥቻ ያሳያል። ሁሉም የሀገራችን አርሶ አደሮችም ሁሉም ይሄ ትግል ቅዱስ ትግል መሆኑን እናውቃለን። በሆድ የተሸበበ የባንዳ ስብስብ ለማጥፋት ኦልሬዲ ዝግጁ ነን። በየትኛው መንገድ ይሁን በየትኛው በምንም ቀመር ይሁን በምን ነቢያዝን እንደነዚህ እንደነምናምን ሌባ መመለጋገጥ አይደለም። ብልጽግናውን ሽፍታና ሌባ ነው እየሰበሰበ ያለ። ሰው ገሉ የሚሄድ ገዳዮችን የሚሰበስብ የአሪዎስ ቡድን ነው። ሟቾች ለማንኛውም አሪዎስ ይማራችሁ። እንግዲህ አሪዎስ ነው እንጂ እግዚአብሔር ማይምራችሁ ይታቀታል። ስለዚህ ምንሻ በምንም ታምር አታውቃት ገንፋ ድሮም ግማታም ገምተን የምትሞት በምንም መንገድ ይሁን በምን አንላቀቅም። ሳይመሽ ቶሎና እጅ መስጠት ብቻና ብቻ ነው መፍትሄ። ከመሞት መዳን ያስፈልጋል ማለት ነው። በምንም ቀመር ይሁን በምን በየትኛውም አካባቢ ያለ ባንዳ አንላቀቅም። የባንዳ መጨረሻው ሞት ስለሆነ ሳንተኩስ እርስ በራስ ታልቃለህ የምንለው ይሄ ነው። እኛ ማራጠል ኢትዮጵያዊ ጠል አይደለንም። እኛ ማንንም የማንጠላ የቅዱስ ትግል ታጋዮች ነን። ሰውን ሁሉ በሰውነቱ የምናከብር በስብዕና የተሞላን እንጂ እናንተ እንደምትሉት ሌቦች አይደለም። ሌቦች ሆናችሁ ሌባ ትሉናላችሁ። አሳፋሪ ጋዝን ፈንታ ልጥፍ ጠብቀኝ አንተን ከብዙ ነገር ሄኖክ እንኳን ለኔ ምርጥ ጓደኛዬ ነው ብላል። ተሳሳተ ነቅቶብሃል። አልነካም ድሮም አሁንም ጠፍቷል። ችግር የለውም አንላቀቅም። በየትም መንገድ የባንዳ ርዝራይ አንለቀውም። የአሪዎስ ሽንቶች መሆናችሁን ግን ልታውቁት ይገባል። ቤተክርስቲያን የተቀበረ አስከሬን በሙሉ ፈልሼ አወጣዋለሁ። ምክንያቱም ሰይጣን ስለሆነ እየተቀበረ ያለው። ይህን እንዳትዘነጋ። ባንዳ የሆነ ቤተክርስቲያን ከተቀበርክ አወጣለሁ። ፈልቅቄ ነው የማወጣ አጥንትን ለቅሜ። ስለዚህ የሚገባህ የዚህ የኢሉሚናንት ስብስብ ብልጽግና ማለት የኢሉሚናንት እምነትን ሊያስፋፋ የኢሉሚናንት ስብስብ የሆነ ስርዓት ነው። ኢሉሚናንትን ስለማንቀበል በክራችን መሞት ስለምንፈልግ አንላቀቅም። የሃይማኖት ትግል እስከሆነ ድረስ መንግስት ልታሸንፉ ብለህ የምትተዋለሽ ለከታም ባይሸነፍ መኖሩ አላሳየንም እንዴ? ከዚህ በላይ መቀመቅ እየከተትኩ ነው። በምድር ላይ መቀመቅ ብቻ ሳይሆን መቀመቅ እያወረድኩ ነው። ንቃ ማለት ነቅተህ ከመጣ ከወዲሁ ይቅርታችን ሰዎች ነን፣ የእግዚአብሔር ልጆች እንቀበላለን። ከዛ ወዲህ ግን